ሰላም ጤና ይስጥልኝ የተከበራችሁ ውድ የቅኝት ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም እንደሆነ ተስፋ አደርጋለሁ። እኔ በጣም ደህና ነኝ። እንግዲህ ባለፉት ቪዲዮዎች እጅግ በርካታ ሰዎች እየተመለከታችሁት በጎና መልካም የሆነ አስተያየትን እየሰጣችሁኝ ትገኛላችሁ። ከልብ አድርጌ አመሰግናለሁ። ዛሬም በዚህ አጭር ቪዲዮ የሰው ልጅ የማንነቱን የራስነቱን የራሱን ፍላጎት ማሳካት የሚጀምርበት ራሱን ከማነሳሳት ራሱን ከማስጀመር ራሱን ከማስተማር እንደሆነ ከዚህ ቀደም በነበሩ ቪዲዮዎች አውርቻለሁ። ዛሬም ይሄንኑ ሐሳብ አጽንቶ ማየት ያስፈልጋል። በርካታዎቻችን ብዙ የተሻሉ ቪዲዮዎችና ያማሩ ምስሎችን በሶሻል ሚዲያ እንለቃለን። ነገር ግን ከራሳችን ህይወት ጋር ስናወዳድረውና ስናነጻጽረው ግን እዚህ ግባ የሚባል ውጤት እያመጣንበት አይደለም። ለምንድነው ተብሎ ሲታሰብ አስበን አቅደንና እስከ መጨረሻይቱ እቅዳ ድረስ ልንሄድበት የምንችልበትን ጉዳይ አይደለም እየሰራን ያለነው። ይሄም የሆነበት ትልቁ ምክንያት ከዓላማና ራዕይን ሰንቆ ካለመነሳት የመነጨ ይመስለኛል። በእርግጥም ሰው ዓላማ ከሌለው ወይም ራዕይ ከሌለው መረን ይሆናል እንደሚባለው ወይም ደግሞ ታላቁ መጽሐፍ እንደሚናገረው ሰው ራዕይ ከሌለው ዓላማ ከሌለው መረን ነው ብሎ እንደተናገረው አሁንም የሰው ልጆች በሚሰሩት ስራ በሚያከናውኑት ክንዋኔ በሚሄዱበት ሂደት ሁሉ ዓላማን የሰነቀና ራዕይን ያነገበ ጉዳይ ካላቸው ውጤቱ ብዙም ሳይርቅ ብዙም ሳያደክም ብዙም ሳያለፋ በትንሽ ልፋትና ድካም በጥቂት ዓመታት ውስጥ በእጆቻችን መዳፍ ላይ መውደቁ የማይቀር ነው። እንግዲህ ሐሳብን በደንብ አድርጎ አሽቶ ማየትና መመልከት ለበርካታዎቻችን ጠቃሚ ነው ብዬ አምናለሁ። ምክንያቱም ሰው ሆነን ስለተፈጠርንና ሰው ሆነን በዚህ ምድር ላይ ስለተገኘን በሰውነት ጠባይና ባህሪ ውስጥ ያለውን ነገር ማወቅ በእኛነት ህይወት ውስጥ ልንሰራ ልናከናውን የምንፈልገውን ጉዳይ ምን እንደሆነ በደንብ አድርገን እናይበታለን። በርካታ ጊዜ ሐሳቦች ይነሳሉ ወይም ደግሞ የምንፈልጋቸውን ጉዳይ በመጀመሪያ ደረጃ እናነሳለን። ነገር ግን ጫፍ የማድረስና የማዝለቅ ጉዳይ በርካታዎቻችን ላይ አይታይም። ብዙ የሶሻል ሚዲያ ተጠቃሚ የሆኑ ሰዎች ለአንድ ወቅት ለአንድ ወር ለአንድ ሳምንት ምናልባትም ቢበዛ ለሁለት ወር ለሶስት ወር ሰፊ ሐሳቦችን ያነሱ እየመሰላቸው ካነበቡት መጽሐፍና ከሰሙት ነገር ተነስተው ራዕይ እቅድ ሳይኖራቸው እንደዚህ እናደርጋለን እንዲህ አይነት ሰዎችን እናወጣለን እናበረታለን እና ልዩ ልዩ ነገሮችን ይናገራሉ። ነገር ግን ሰው ራሱ ሳይለወጥና ራሱ ሳይቀየር ሌላውን ቀይራለሁ ማለት ዘበት ነው። መጀመሪያ የሰው ልጅ ራሱን ነው መቀየር ያለበት። ራሱን ነው በደንብ አድርጎ ማወቅ ያለበት። ሰው ራሱን ካላወቀ ራሱን ካልቀየረ ራሱን ካላስተካከለ ሌላውን መቀየር አይችልም። ይሄ ሞኝነት ነው። ለሌላው የሚሰራው ለእናንተ ካልሰራ ወይም ደግሞ ሌላውን እንቀይርበታለን ብለን የምናስበውን ጉዳይ እኛነታችንን ካልቀየረው ካላስተካከለው በእውነት ሌላውን ሊቀይር ሊያስተካክል አይችልም። ስለዚህ ቀደም ብዬ እንዳልኩትም በራዕይ ውስጥ ያለን ማንነት ራሳችንን የሚለውጥ ራሳችንን የሚያንጽ ራሳችንን ከፍ የሚያደርግ ውድድሩ ከራሳችን ጋር ሆኖ የውድድሩ ተፋላሚዎች እኛነታችን በእኛነት ውስጥ ያለውን ሐሳብ ጥሎ የተሻለ ነገር ማግኘት የሚችልበትን ጉዳይ ማድረግ ከቻለ እውነትም ሌላው ሰው ሊቀየርበት ሊያርግበት ሊበረታበት ይችላል። ያው በምድሪቷ ላይ እንደምንሰማው በርካታ ሐሳቦች በርካታ የሆኑ ተናጋሪዎችና አስተማሪዎች አሉ። ይሁን እንጂ እነዛ አስተማሪዎች እነሱ ተምረውበት እነሱ አድገውበት እነሱ በልጽገውበት ከሆነ እውነት ነው የተፈተነ ጉዳይ ስለሆነ አንተንም አንቺንም ሌሎችንም ማሳደግ ይችላል ማስተማር ይችላል ብዬ አስባለሁ። ነገር ግን እንዲሁ ዝም ብሎ በቃል ጨዋታ ብቻ የሚከወን ክዋኔ ከሆነ ምናልባትም ማደጉ ወይም ደግሞ ያ ሐሳብ መጥቶ ባንተ ውስጥ በቅሎ አብቦ ፍሬ ያፈራል ማለት ይከብዳል። ስለዚህ ሰው
ለመጀመሪያ ራሱን በደንብ አድርጎ መቀየር ከቻለ ማስተካከል ከቻለ መለወጥ ከቻለ ሌላውን ዓለም የማይቀይርበት የማያስተካክልበት ምንም ምክንያት የለም። አንድ ታሪክ የምንሰማው ታሪክ አለ። አንድ ሰው ቤተሰቦችን እቀይራለሁ ብሎ ተነስቶ ቤተሰቦቹ ላይ ብዙ ኢንቨስት ቢያደርግ ቢደክም ምንም ሊቀየሩ ስላልቻለ አይ ቤተሰቦችን መቀየር ካልቻልኩኝማ እስቲ ወደ መንደር ወጣ ብዬ ደግሞ እነሱን ወጣ ብሎ ለመቀየር አልቻለም። ወደ ሀገር ወጣ ሊቀየር አልቻለም። ወደ ዓለም ወጣ ሊቀየር አልቻለም። ስለዚህ ቆሞ ማሰብ ጀመረና እንዲህ አለ፣ አሁን ሌሎቹን ከመቀየሬ በፊት እና ከመለወጤ በፊት ራሴ መጀመሪያ መለወጥ አለብኝ ብሎ አንድ ምዕራፍ ከራሱ ጀመረ። እሱን የለወጠው የሐሳብ ፍሰት ወይም ደግሞ የሐሳብ ጥምረት ሌሎቹን የማይቀይርበት ምንም ምክንያት እንደሌለው ተረዳ። ስለዚህ ምን አለ? እኔ መጀመሪያ ራሴን እቀይራለሁ አለ። ራሱን አስተካከለ። ራሱን ቀየረ። የሚሄድበትን መንገድ፣ የሚናገርበትን ንግግር፣ የሚውልበትን ውሎ፣ የሚያስበውን ሐሳብ፣ የሚናገረውን ንግግር እነዚህን ሁሉ አቀላጥፎ ካስተካከለ በኋላ አሁን ቆሞ ባለበት ሰዓት ሌሎች ሰዎች የእርሱን መልከታ፣ የእሱን ሐሳብ፣ የእሱን አካሄድ፣ የእሱን አለባበስ፣ የእርሱን አነጋገርና ልዩ ልዩ ነገሮችን ተመልክተው በእሱ ተመሰጡበት፣ አሊያም ደግሞ በእርሱ እጅግ በጣም ተማረኩ። ታዲያ ይህ ሰው በመጀመሪያ ራሱን ነው የቀየረው። ስለዚህ ወንድሜ እህቴ፣ ብዙዎቻችሁ ይሄንን የቅኝት ሚዲያ የምትከታተሉ ሁሉ መጀመሪያ ራሳችሁን ቀይሩ። ራሳችሁን መጀመሪያ በደንብ አድርጋችሁ አስተምሩ። ራሳችሁን መጀመሪያ በደንብ አድርጋችሁ ኢንቨስት አድርጋችሁ ስሩበት። ሰው ራሱን ሲቀይር ነው ሌላውን መቀየር የሚችለው። በእርግጠኝነት ደጋግሜ ነግራችኋለሁ። ሰው መቀየር ከፈለገ፣ ሰው መለወጥ ከፈለገ፣ ሰው ማደግ ከፈለገ፣ ሰው አብቦ ፍሬ ማፍራት ከፈለገ መጀመሪያ ራሱ ላይ ኃይል ማባከን ያስፈልገዋል። ራሳችን ላይ ያባከነው ኃይል ወይም ራሳችን ላይ ያወጣነው ጉልበት ለሌሎችም ለራሳችንም ጠቃሚ ነው። አብራችሁን ሁኑ። ፔጁን ሰብስክራይብ ያደረጋችሁ ላይክና ሼር እንዳይረሳ እያልኩኝ ዘውትር ወይም ደግሞ በየጊዜው ወደ እናንተ በምለቀው ቪዲዮ እስክገናኝ ድረስ ሰላም ሁኑልኝ። መልካም ጊዜ፣ መልካም ሰዓት፣ የተወደደ ዘመን ይሆንላችሁ። ባይ ባይ።